አማራ ክልል የገዢው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ግርማይ ሽጥላ ተወልደው ባደጉበት አካባቢ መገደላቸውን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው አስታወቁ። ጠቅላይ ሚኒስትሩ ነውጠኛ ጽንፈኞች ያሏቸውን አካላት ለግድያው ተጠያቂ አድርገዋል። ጠቅላይ ሚኒስትሩ የአቶ ግርማን መገደል ባስታወቁበት የፌስቡክ ገጻቸው ላይ ከኛ የተለየ ሀሳብ ማሰብ አልነበረበትም ብለው የሚያምኑ ነውጠኛ ጽንፈኞች የፈጸሙት አስነዋሪና አሰቃቂ ተግባር ነው ሲሉ በአጽንኦት ኮንነዋል። አያይዘውም ጽንፈኝነትን በጊዜ ታግለን ካላስወገድ ነው ወደ መጨራረስ እንደሚወስደን ጉልህ ማሳያ ነው ብለዋል። አቶ ግርማይ ሽጥላ የዛሬ 2 ዓመት የአማራ ክልል የኢንዱስትሪና የኢንቨስትመንት ቢሮ ኃላፊ እጩ ሆነው ሲቀርቡ ለክልሉ ምክር ቤት በተነበበው የህይወት ታሪካቸው መሰረት የትውልድ ቦታቸው ሰሜን ሸዋ ዞን መሃል ሜዳ ሲሆን የ47 ዓመት ሰው ነበሩ። ዩናይትድ ስቴትስ እና የአፍሪካ ሀገሮች የሱዳን ተፋላሚ ወገኖች የተስማሙበት የ72 ሰዓት ተኩስ አቁም እንዲራዘም ጥረታቸውን አጣድፈው ቀጥለዋል። የአፍሪካ ሀገሮች ሁለቱ ወገኖች እንዲነጋገሩ ላቀረቡት ሀሳብ ከጦር ሰራዊቱ በኩል ይሁንታ እንዳገኙ ነው የተመለከተው። በስልጣን ግብግብ በተጣመዱት በጦር ሰራዊቱና በፈጥኖ ደራሽ ኃይሉ መካከል 2 ሳምንት ሊሞላው በተቃረበው ውጊያ በመቶዎች የተቆጠሩ ሰዎች የተገደሉ ሲሆን ውጊያው የቀጣናውን ጸጥታ ያናጋል የሚል ስጋት አለ። ፈጥኖ ደራሽ ኃይሉ ዛሬ ባወጣው መግለጫ የጦር ሰራዊቱ ኃይሎቻችን ላይ ጥቃት እያደረሰ ነው ሲል ከሷል። የሐሰት አሉባልታ እያሰራጨብን ነው ሲልም አክሏል። ይሁን እንጂ ፈጥኖ ደራሽ ኃይሉ ያወጣው መግለጫ የጦር ሰራዊቱ በምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን ማለት በኢጋድ ቀረበልን ስላለው እቅድ ያነሳው ነገር የለም። አንድ የካርቱም ነዋሪ ለሮይተርስ እንደገለጹት ዛሬ ሐሙስም ከተማዋ ውስጥ ተኩስ እየተሰማ ነው። እኩለ ሌሊት ላይ በሚያበቃው በ72 ሰዓቱ የተኩስ አቁም ውጊያው ሙሉ በሙሉ ባይቆምም ጋብ ብሏል። ባለፉት ጥቂት ቀናት በርካታ የውጭ ሀገር ሰዎች ከሱዳን የወጡ ይሁን እንጂ አሁንም በውጊያው ምክንያት መውጫ ያጡ ብዙዎች እንዳሉ ነው የተነገረው። ጀነራል አብደል ፋታህ አልቡርሃን ተኩስ አቁሙ ለተጨማሪ 72 ሰዓታት እንዲራዘምና ተደራዳሪ ልዑካን ወደ ደቡብ ሱዳን ዋና ከተማ ጁባ እንዲልኩ የቀረበውን ሀሳብ መቀበላቸውን የጦር ሰራዊቱ ትናንት ረቡዕ ከመሸ ባወጣው መግለጫ ነው ያስታወቀው። ተፋላሚዎቹ ወገኖች ተኩስ አቁሙን እንዲቀጥሉ ድርድርም እንዲጀምሩ የሚጠይቀውን እቅድ ያዘጋጁት የደቡብ ሱዳን፣ የኬንያና የጅቡቲ ፕሬዝደንቶች መሆናቸውን የጦር ሰራዊቱ መግለጫ አመልክቷል። ጀነራል ቡርሃን ኢጋድን አመስግነው በሐሳቡ ተስማምተዋል ብሏል። ሮይተርስ ለዚህ ዘገባው የኢጋድን አስተያየት አግኝቶ ሊያካትት እንዳልቻለ አስታውቋል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ውጊያው በዘላቂነት የሚያከትምበት መንገድ እንዲፈጠር አብረው ሊሰሩ መወያየታቸውን ትናንት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣው መግለጫ አመልክቷል። የፊታችን ቅዳሜ 2 ሳምንት በሚሆነው በዚህ ውጊያ እስካሁን ቢያንስ 512 ሰዎች የተገደሉ ሲሆን ወደ 4200 የሚደርሱ ሰዎች ደግሞ እንደቆሰሉ ተነግሯል። ውጊያውን በመሸሽ ድንበር አቋርጠው የሚሰደዱት ሰዎች ቁጥር እየጨመረ ነው። ወደ ደቡብ ሱዳንና ቻድ ብቻ 270 ሺህ ሰዎች ሊሰደዱ እንደሚችሉ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን መረጃ ያመለክታል።